በቃ እንደፈለጉ ይሆኑ ቁረጭ። አንቺም ግን ቢያንስ የሆነ እንደዚህ ራስሽን ባታራክሽ፣ የሚወዱሽንም ሰዎች እንደዚህ እንትን ባትያቸው ጥሩ ነው። ሰው አክብሮሽ እንትን ሲልሽ ሲመክርሽም መስማት አለብሽ። አንዳንድ አይደል ሁሉም ሲናገር አንቺ ዝም ብለሽ እንደዚህ እየባሰብሽ የምትይዥ ከሆነ ጥሩ አይመጣም። አንዳንዴ ምክር መስማት አለብን። ሌላ እዛ ጋር ደግሞ አሉ ዝም ብለው ሁሌ ሸር ቢያስቡ። አባትየው አለ እዚህ ጋር ፈዟል፣ ደንዝዟል። ቤቱን የሚበጠብጡ ሰዎች አሉ ሁል ጊዜ። እንዲህ ተው እንጂ እናንተ በጣም ብዙ ተመልካች አላችሁ። ሰውን ማስተማር መቻል አለባችሁ። ባታስተምሩ እንኳን እንደዚህ አይነት ነውር ነገር ውስጥ መግባት የለባችሁም አይደል? ስንት ከእናንተ የሚማር አንዳንድ ህፃናት የሚያዩታል ይሄን ቪዲዮ። ትላልቅ ሰዎችም ቢሆኑ የህፃናት ጭንቅላት ያላቸው ሰዎች አሉ። እናንተ ስትሰሩ ሲያዩ እነሱ በቃ ልክ ናችሁ ብሎ የሚያስቡት ነገ እነሱ ይደግሙታል። እናንተ ምናልባት ነገ ትታረቁ ይሆናል። ግን እዚህ ጋር እናንተን እያየ እንደ አርአያ የሚወስዳችሁ ሰዎች ይሄን አያስቡም፣ እንደምትታረቁም አያስቡም። ነገ ሲጀመር በስትክክል እኔ እርግጠኛ ነኝ ይሄ ነገር ከዛችኛዋ ጋር በሆነ ነገር ይጣላሉ። ተመልሶ ከዚች ጋር ይመጣል፣ ሰላም ይቀጥላል። በመሀል ደግሞ የሆነ ሰው ይመጣና ይረብሻቸዋል። ያም ነፈዝ ነው፣ ይሰማል። የሰው ምክር የሚሆን በራሱም እንዝላልነት ይሁን ብቻ ይሰማል። በቃ እንደዛ ነው የሚቀጥለው። አሁን የእሷ ምንድን ነው የሚባለው? አዝናለች ነው ሩታ፣ አዝናለች ነው። በቃ በጣም ደግ ሰው ናት እሷ፣ የዋህ ናት፣ ለሰው ሀሳቢ ወይስ ውስጧ የተቃጠለ ነው? ምንድን ነው አልገባኝም። ቆይ እንዲህ ለመፍረድ ራሱ እኮ የሚያስቸግር ነገር ነው እንዲህ። ከማናቸውም በላይ እኔ ላይ ነው ነገር የሚገነው። ለምን እንደሆነ አላውቅም። ብቻ ከዛ የምትባየውን አሰሚም፣ ሰው ሲመክርሽ አሰሚም። ከዛ ደግሞ እንደዚህ የሚገንብሽም ያው ሰው ከአንቺ የሚጠብቀው ነገር አለ። የሚወዱሽ ሰዎች አሉ፣ እስካሁን ያሳየሻቸው ነገሮች አሉና ከሱ አንጻር እሺ የሆነ የደደበው እንኳን መጀመሪያም ደደብ ነው ይታወቃል፣ ችግር የለውም። ግን ትንሽ ጭንቅላት አለው የሚባል ሰው እንደዚህ ሲሆን ከነሱ ጋር ከዙሪያው ካለ ሰዎች ጋር አብሮ እንደዚህ ዝም ብሎ ሲፈዝ ሲደነዝዝ ትንሽ ይገንበታል አይደል እንዴ? ግልጽ እኮ ነው። ባይገንብሽ ነው የሚገርመን። ሰላም ዩቲዩብ፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ደግሞ ትንሽ ለየት ያለ ነው። ሩታና ፍቅር ታረቁ ይላል። እሺ ይታረቁ፣ ይሄ በጣም አሪፍ ነገር ነው። ግን ከአብርሽ ጋር እንድትኖር ፈቀደችላት። ጀለስ ከባላው ጋር ሌላ ሰው እንዲኖር እየፈቀደች ነው። ምን ጉድ እንደሆነ እኮ እነዚህ ሰዎች ታሪክ ምንም ሊገባኝ አልቻለም። ከቀን ቀን ሁሌ በቃ አዲስ ነገር አለ፣ ሁሌ ደግሞ እየባሰበት። አንደኛው ስንል አንደኛው እዚህ ጋር እየባሰበት እየጨለለ እያበደ ነው ይመጣው። እስኪ እንያቸው ምን እንደሚሉ ዛሬ። እኔ ይህን ቪዲዮ ለማየት ራሱ ፍላጎት የለኝም፣ ግን ዝም ብለን እስኪ እንመልከት። ቪዲዮን ፕሌይን አድርገው። ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ። ፍቃደኛ ጀለስ ታቀሳስራለች እዛ ጋር ሆና አልጎረበጠሽም፣ ፈቀድሽ። ይሄ ራሱ የሆነ ሙትቻ የሆነ ሰውዬ። አረ አሁን እዚች ጋር የኔ ደስተኛነት የኔ ምናምን ምንም አይደለም፣ ለአንተ ምንም ሊጠቅም። ለምንድን ነው የሆነ ሰው ስለ ራሱ ደስታ ስለ ራሱ እንትን ክብሩ ጥብቅና መቆም አለበት አይደል? ሁሉ ጊዜ የኔ ደስታ ችግር የለውም የኔ ክብር ችግር የለውም ምንል ከሆነ እንዴት ነው የሚሆነው? አንቺ አንድ ቀን እንኳን ለራስሽ ክብር ማቆሚ ከሆነ ማን ነው ተነስቶ የሚቆምልሽ? በዙሪያሽ ያሉት ሰዎች እንዳለ በቃ ሁሉም ማይረቡ፣ አንቺም ወደ እነሱ መስመር እየሄድሽ እንዴት ነው እሱ ስሽታዩ አንድ የለይቱለታል። ችግር የለውም አሞትም ይሁን አውቆም ይሁን ድራማ እየሰራም ይሁን ተይው፣ ችግር የለውም። ግን አንቺ ለራስሽ ቢያንስ መቆም አለብሽ እኮ አይደል እንዴ? ይሄ ሁሉ ሰው የሚወድሽ እኮ ከኋላሽ የቆመው አንቺ እስካሁን ባሳይሻቸው የሆነ ተግባርሽ ነው። ስለዚህ አሁን ተግባርሽ መጥፎ ከሆነ ይሄ ሁሉ ሰውም ፍቅርሽም ታጭዋለሽ። ባታጭው እንኳን ተይው፣ የሰው ፍቅር ችግር የለውም። የሰው ፍቅር አገኘሽም አላገኘሽም ችግር የለውም። እሱ ግን አንቺ ለራስሽ ስትይ እንኳን አንዳንዴ እኮ የሆነ ለራሳችን ማሰብ አለብን። ክብር የሚባል ነገር አለ አይደል እንዴ? ሁል ጊዜ በቃ ዝም ብለን እንደዚህ። አረ ይደብራል ትንሽ። ይሄስ አሁንስ በዛ በጣም የምር። ሰሞኑን ትንሽ እንትን እያለን ነበር፣ ግን ይሄ ነገር ይመለሳል እያለን አሁን ደግሞ የባሰ በቃ ጀለስን ባሏን አስረክባ ቁጭ አለችው። ነገ ደግሞ ምን ታደርግ ይሆን? እስኪ እናያለን አብረን። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ቀፋፊ የሆነ ቪዲዮ ነው ይሄኛውስ። ክብር የሚባል ነገር እኮ አለ። አሁን እሱ ራሱ ስትጀምር
የልጁ እናት ናት ቢያንስ አይደል? እሺ ይሄድ አዲስ ህይወት ይቀጥል ችግር የለውም። ግን ቢያንስ እንደዚህ ልቧ ላይ ባይጫወትባት ፊት ለፊቷ መጥቶ እንደዚህ ደስ አይልም አይደል? ይሄ ሰውዬ ጤነኛም አይመስለኝም። አሁን እሱ ነበር እስካሁን ጤነኛ ያልመሰለኝ እኔ። አሁን ግን ሳስበው ሁሉም ሰዎች ከዚችኛዋ ተንኮለኛ ሴትዮ ውጭ አንዳንድ ሰዎች አሉ ለዚህ ሸር የሚያስቡ ሰዎች፣ እነሱ ትንሽ አእምሯቸው ይሰራል ለመጥፎ ነገርም ቢሆን። ከዛ ውጭ ግን በቃ እንዳለ ፍዝዝ ድንዝዝ ብሏል። ምንም በቃ የሆነ እያሰቡም አይመስለኝም እንደሆነ አንዳንዴ እንዴ ኧረ ተው እረፉ። በጣም ትልቅ ነገር ነው። ደግሞ ይስቃል እኮ ምንም አያፍርም። ያቺስ ተዋትሽ እሷ የለችበትም። ግን ይሄ ቢያንስ የሆነ እስካሁን ያሳለፈው ጊዜ አለ ከእሷ ጋር እስካሁን በቃ ብዙ ጥሩ ነገር አሳልፈዋል፣ መጥፎም ነገር እንደዛው። እሱ እንኳን ትንሽ አያሳስብህም? እንደዚህ ፊት ለፊቷ ላይ ሌላ ውሽማ ተባት። አሁንማ ውሽማ አይደለችም፣ ሌላ ምን እንበላትች? እንዲህ ይህ ሰውዬ ሲጀምር ልክ አይደለም። እኔ መጀመሪያም ከድሮ ጀምሮ በቃ አስቤዋለሁ። ሳየው የሆነ ሳሌ በቃ ትንሽ እንደዚህ ከዚህ ጋር ይሄ አንጎሉ አለ አይደል የሚሰራበት ዋና እንትኑ እሷ ፊውዟል የሆነ ሰው እንደዚህ ሳብ አድርጎ በተኛበትና ወስዶታል መሰለኝ እንጂ በጤናው እንደዚህ ሰው። አረ እሺ ያንቺሳ? እሱ ተውት ችግር የለውም። ግን ያንቺስ ለራስሽ የሆነ ክብር የለሽም? እዚህ ጋር ቆመሽ ዝም ብለሽ ከነሱ ጋር ቆመሽ እንትን የምትይው እንዲህ በቃ እንደፈለጉ የሆኑ ቁረጭ። አንቺም ግን ቢያንስ የሆነ እንደዚህ ራስሽን ባታራክሽ፣ የሚወዱሽንም ሰዎች እንደዚህ እንትን ባትያቸው ጥሩ ነው። ሰው አክብሮሽ እንትን ሲልሽ ሲመክርሽም መስማት አለብሽ። አንዳንድ አይደል ሁሉም ሲናገር አንቺ ዝም ብለሽ እንደዚህ የባሰብሽ የምትይዥ ከሆነ ጥሩ አይመጣም። አንዳንዴ ምክር መስማት አለብን። ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን፣ ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ ቢያደርግ። ኧረ ቢያንስ እጇን እንኳን ፊት ለፊቷ እንትን አትበል። አሁን የእሷ ምንድን ነው የሚባለው? አዝናለች ነው ሩታ አዝናለች ነው። በቃ በጣም ደግ ሰው ናት እሷ፣ የዋህ ናት፣ ለሰው ሀሳቢ ወይስ ውስጧ የተቃጠለ ነው? ምንድን ነው አልገባኝም። ቆይ እንዴ ለመፍረድ ራሱ እኮ የሚያስቸግር ነገር ነው እንዴ። ከማናቸውም በላይ እኔ ላይ ነው ነገር የሚገነው። ለምን እንደሆነ አላውቅም። ብቻ ከዛ የምትባየውን አሰሚ፣ ሰው ሲመክርሽ አሰሚ። ከዛ ደግሞ እንደዚህ የሚገንብሽም ያው ሰው ከአንቺ የሚጠብቀው ነገር አለ። የሚወዱሽ ሰዎች አሉ፣ እስካሁን ያሳየሻቸው ነገሮች አሉ። እና ከሱ አንጻር እሺ የሆነ የደደበው እንኳን መጀመሪያም ደደብ ነው ይታወቃል፣ ችግር የለውም። ግን ትንሽ ጭንቅላት አለው የሚባል ሰው እንደዚህ ሲሆን ከነሱ ጋር ከዙሪያው ካለ ሰዎች ጋር አብሮ እንደዚህ ዝም ብሎ ሲፈዝ ሲደነዝዝ ትንሽ ይገንበታል አይደል እንዴ? ግልጽ እኮ ነው። ባይገንብሽ ነው የሚገርመን። ስንት ነገር አሳይተሽን፣ ስንት ነገር ለተመልካች አሳይተሽ፣ ለቤተሰቦችሽ አሳይተሽ፣ ከአንቺ ስንት ነገር የጠበቁ ሰዎች አሁን እንደዚህ በቃ የሆነ መንጀላጀል። ይሄ መንጀላጀል ነው ሲጀምር፣ አይጠበቅም፣ ደስ አይልም የምር። እኔ ይሄን ቪዲዮ ሲጀምር ምንም በቃ ባናዩ ይሻላል። እነዚህ ሰዎች ቪዲዮ ሳስቡ አንዳንዴ እንደ እንትን እንደ ትላልቅ ሰዎች ብዙ ተመልካች እንዳላችሁ ሰዎች ሰውን ማስተማር አንዳንዴም የሆነ ባያስተምሩ እንኳን ቢያዝናኑ ችግር የለውም አይደል? ከቻሉ ማስተማር። ግን እንደዚህ ብልግናን እንትን ማድረግ እንደዚህ አረ መጃጃል፣ ሁል ጊዜ መጃጃል። አንድ አለች የምትባዩ አንቺ ነበርሽ። አንቺም ከእነሱ ጋር ድብልቃሽ። አሁን እሺ ማን ነው ይሄኛውን ቤተሰብ እነዚህን ሰዎች የሚያድናቸው ማን ነው? ሌላ እዛ ጋር ደግሞ አሉ ዝም ብለው ሁሌ ሸር ቢያስቡ። አባትየዋ እዚህ ጋር ፈዟል፣ ደንዝዟል። ቤቱ የሚበጠብጡ ሰዎች አሉ ሁል ጊዜ። እንዲህ ተው እንጂ እናንተ በጣም ብዙ ተመልካች አላችሁ። ሰውን ማስተማር መቻል አለባችሁ። ባታስተምሩ እንኳን እንደዚህ አይነት ነውር ነገር ውስጥ መግባት የለባችሁም አይደል? ስንት ከእናንተ የሚማር አንዳንድ ህፃናት የሚያዩታል ይሄን ቪዲዮ። ትላልቅ ሰዎችም ቢሆኑ የህፃናት ጭንቅላት ያላቸው ሰዎች አሉ። እናንተ ስትሰሩ ሲያዩ እነሱ በቃ ልክ ናችሁ ብሎ የሚያስቡት ነገ እነሱ ይደግሙታል። እናንተ ምናልባት ነገ ትታረቁ ይሆናል። ግን እዚህ ጋር እናንተን እያየ እንደ አርአያ የሚወስዳችሁ ሰዎች ይሄን አያስቡም፣ እንደምትታረቁም አያስቡም። ነገ ሲጀመር በስትክክል እኔ እርግጠኛ ነኝ ይሄ ነገር ከዛችኛዋ ጋር በሆነ ነገር ይጣላሉ። ተመልሶ ከዚች ጋር ይመጣል፣ ሰላም ይቀጥላል። በመሀል ደግሞ የሆነ ሰው ይመጣና ይረብሻቸዋል። ያም ነፈዝ ነው፣ ይሰማል። የሰው ምክር የሚሆን በራሱም እንዝላልነት ይሁን ብቻ ይሰማል። በቃ እንደዛ ነው የሚቀጥለው ሁል ጊዜ። በቃ የሆነ እንዲህ ነገሮችን ደግሞ መታገስ የምችል አይነት ሰው ስላልሆንኩኝ እንዴት ነው ደመ መራራ የሚባል አይነት አባባል አለ አይደለም?
እንደዛ አይነት እየታገስሽማ ነው። ትላንትና ያችኛዋን አመጣሽ፣ አስታረቅሻቸው፣ ፈቀደሽ። እሺ እሱ ሲገርመን ገና ሁለተኛ እንዴ ሶስተኛ ጨምርለትና በቃ እንደዚህ አንደኛሽን ሃትሪክ ስሪ። መታገስማ ከዚህ በላይ መታገስ ማን የሚችል አይመስለኝም። መታገስ ስለማልችል እሺ ሌላስ ሆኖ ይሆንብኛል። ለዛ ይመስለኛል። እና ኤኒዌይስ ዛሬ ሁሉንም ነገር ልነግራቸው ቀጥሬያቸዋለሁ። እንግዲህ ደስተኛ እንደሚሆኑ አልጠራጠርም። መጥተዋል እነሱ ደስተኛማ ይሆናሉ እነሱ። ግን አንቺስ ሁልጊዜ በቃ ለሰው ማጎብደድ፣ ሁልጊዜ ለሰው እንትን ማድረግ፣ የራስ አቋም የሌለው ሰው መሆን እንዴት ነው እንደዛ እንትን የሚለው? በቃ እንደፈለገ የሆኑ ሁሉም ሰው፣ አንቺ ግን በቃ የራስሽ መንገድ እንትን በይ። ሃይ 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 የሆነ ትልቅ ስራ እንደሰራ ሰው እንዲህ ሰው ቃ አያፍርም። ምንም ትንሽ እንኳን ሀፍረት የሚባል ነገር የለውም። ዝም ብሎ በቃ ሁል ጊዜ መጃጃል መጃጃል። ተው ሲባል እየባሰበት፣ አቁም ሲባል እየባሰበት። እንዴ ተሳስተህ እንኳን ቢያንስ ተሳስተህ የሆነ ጥሩ ነገር አሰራም። ሰው የሚኮራብህን ነገር አንተ ስጀመር ልክ አይደለም። የሆነ ነገር ቅድም እንዳልኩት እዚህ ጋር ፊውዝህን የሆነ እንደዚህ በማታ የሰረቀ ሰው አለ ተደብቆ ምናምን፣ ወይ ደግሞ እያየው ፈዛhala። አንደኛ አሁንማ በቃ ምንም እንትን ማስቀረት ነው የቀራቸው። ጭንቅላትህ ባዶ አድርጎታል። ዝም ብሎ ልብስ ብቻ አሸክሞ ትንቀሳቀሳለህ። ከዛ ትመጣና እዚህ ጋር ሃይ ሃይ ትላለህ። ሮ ፊት ለፊት አሁን እዚህ ጋር እኮ ችግሩ ይቅርታ መባባሉ ሳይሆን ሰውም የሚጮህባችሁ ይቅርታ አትበያቸው ወይ ደግሞ አትባባሉ ሳይሆን አንዳንዴ የሆነ ስርዓት ክብር የሚባል ነገር አለ አይደል? የሆነ ደስ ማይን ነገር ስትሰሩ እኮ እናንተ የሚታወቃችኋል አይደል? ለምን እንደዚህ እንደምታደርጉ አይገባኝም። ሲጀምር ምን እንደምታገኙ ከዚህ እንዴ በቃ ወይ አንድ ላይ ሆኑ ተስማምታችሁ፣ ለሰው ብላችሁ ሳይሆን በቃ ተስማምታችሁ አንድ ላይ ሆኑ። ካልሆነ አንቺን በመንገድሽ እሱም በመንገዱ ሁል ጊዜ እንደዚህ እየመጡ መባላት፣ ሁል ጊዜ እንደዚህ እየመጡ መጃጃል እንዴ ምን አመጣው? ይቅርታውን እኮ ማንም አይጠላውም። ተታረቁ። ግን ደግሞ ምቀጥሉ ከሆነ ቀጥሉ፣ ካልሆነ በቃ በስርዓት ተከባብራችሁ አንዱ አንዱን በማይነቅበት መንገድ፣ አንዱ አንዱን ሆድ በማያስብስበት መንገድ መቀጠል ነው እንጂ እንደዚህ ሁል ጊዜ በቃ አንድ አንደኛው በጥፊ አንድ አንደኛው በእርግጫ እንዴ ለሰው ስሜት አስቡ። አሁን እሱ እንደዚህ ያደረገ እንጂ ነገ እሷም ተነስታ ነገር ታደርጋለች። በቃ እንደዚህ ሆኗል ስራቸው እንዳለ። ደህና ስንት እንትን የነበራችሁ ሰዎች አሁን ወርደው ዘግተው እንደዚህ ሲሆኑ ማየት ደስ አይልም። የምር እንደ ሴት እዛም እዚህም እየሄድክ ወሬ አታውራ። ኧረ ሩታ እሺ፣ ምንድን ነው ብታወራ በፍቅር ላይ አብሬ ይችላል። ያውራ ተይው፣ በቃ እሱ መብቱ ነው። እንደፈለገ አንድ ያብዷል፣ እንደፈለገ ይሁን። አንቺ ግን ቢያንስ ህይወትሽን በቃ አትስሚያቸው። ቪዲዮቸውን አትይ፣ ሰው ሲነግርሽ አትስሚ። በቃ እንደዛ ቀጥይ ከዚህ በኋላ እንጂ እንደዚህ ማበድ ሁል ጊዜ እንትን ማድረግ ተይ። ለሰላምሽም ጥሩ አይደለም እንዴ።